አርሰናል ፋንስ ሪአክሽን የአርሰናል ደጋፊዎች ሪአክሽን ዘነጡ አርሰናል ዘነጡ አርሰናል ዘነጡ በቀጭኑ ፈትል ተሽከርክረው መጡ ዘለቁ መክፈኞች ዘለቁ በላይ የመጡ በታች ሲጠቀቁ ሰማ ወደ ጉራጌዎች መንደር ስመመነ ለምንድን ነው የማትረጋጋው? ኤፊ በማን አንተ ተረጋጋ። በእናትህ ዞር በልልኝ አልኩ። እሺ ተረጋጋ። ለረጅም ጊዜ አርሰናል ዋንጫ የማይበላ ክለብ ተብለን ተሰድበናል። የምሬ ነው። ዋንጫ የማይበላ ክለብ ደጋፊዎች ተብለን ተሰድበናል። ግን አለፈ። አያችሁ፣ ታግዘናል። አንድ ነገር ላይ ብቻ በርትተናል። ገብቷችኋል አይደል? በመጨረሻ ግን አሳካ ነው ጀማ። አለቅሳለሁ ብዬ አላውቅም። የምሬ ነው የምላችሁ ማለት የአርሰናል ደጋፊዎች ምንም ነገር ይገባል። ምንም ነገር ማለት ነው። ከልቤ ነው የምወዳችሁ ማከብራችሁ። በቃ እንችላለን። ቪዲዮ ከዚህ በላይ በጣም ነው የምወዳችሁ። ዘገነርስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ ክለባችሁን አክብሩ። የክለባችሁን ተጫዋቾች አክብሩ። የክለባችሁን አሰልጣኝ አክብሩ። ለክለባችሁ እስከ አንዲት የደም ጠብታ ድረስ ታማኝ ሁኑ። ያንን ያስተማርኳችሁ ይመስለኛል። እኔ ምንም ያደረግኩት ነገር የለም። ዕውቀት የማይጠይቅ ግምት ነው የገመትኩት። ይህን ሁሉ ነገር ያደረገላችሁ ግን ክለባችሁ አርሰናል ነው። ዘገነርስ በጣም ስለምወዳችሁ በጣም ማዘንና ልብ ስብራት ብቻ ሳይሆን እንደዚህ አይነት ትልቅ ደስታዎች ሲመጡም እንደ በሳል ሰው ደስታችሁን ኮንትሮል ማድረግ ካልቻላችሁ ትጎዱብኛላችሁ። እናም የፊታችን እሁድ አርሰናል ታሪካዊውን የእንግሊዝ ፕሪሚየር ሊግ ዋንጫ ከፍ አድርጎ በሚያነሳበት በዛች በተቀደሰች ዕለት ከናንተ ውድ ወንድሞቼ ጋር ከናንተ ከውድ እህቶቼ ጋር በአካል የደስታችሁ ተካፋይ የምሆን ይሆናል። አብረን ኳሱን እንመለከታለን። ዘገነርስ ራሳችሁን እየጠበቃችሁ እወዳችኋለሁ። እንኳን ደስ አላችሁ። ሰው መሆኔ ምን የልስጣት ልሸልማት አረግኔ ሰው መሆኔ ምን የልስጣት ልሸልማት ሲያምርባት 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 አለፈልን። ይህን ቡድን ስንደግፍ ማለት ስንትና ስንት ዓመት ስንት ደጋፊ ያለቀሰ ስንት ደጋፊ ማለት ነው። እኔ የመደገፍ የመጀመርኩበት ዓመት ላይ ልቤ ተሰበረ። ቻምፒየንስ ሊግ ፋይናል ደርሰን ልቤ ተሰበረ፣ አለቀስኩኝ። ከዛ በኋላ ግን በፍጹም እጅ አልሰጥም ብዬ ልቤ እያረረ እየተቃጠልኩ መጥቼ ሲስቅ ሌላውን ሳጽናና፣ አሁን ግን አልቻልኩም። በካሜራ ፊት በፍጹም አለቅሳለሁ አስቤ አላቅም። ግን የዚህ ክለብ ፍቅር
በጣም አስለቀሰ። ብዙ ሰው አስለቀሰ። እኔ ሲሳካልን ነው ማለቅሰው። ሲሳካልን ቀጥታ መስቀል አደባባይ ነው የምሄደው። መስቀል አደባባይ እንገናኝ። መድፈኛው ይገባሃል፣ 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 ለፍተሃል፣ ይገባሃል። እንኳን ደስ አለ። ነው